ታይ ወላሂ ታይ በኋላ የምትኖሪው ከሱ ጋር አይደለም። ይገባኛል። አሁን ቀሪ እድሜሽ አንቺ ሞር ቀሪ እድሜሽ የምታሳልፊ ከባልሽኝ ከአባትሽ ጋር አይደለም። የአባትሽን ትእዛዝ ጣሽ ምናምን አይደለም፣ ትእዛዝም አይደለም ማስረዳት ችግር ነው ያየሁብሽ። ይቆጭሻል በኋላ እንዲህ እምብሬ ፈራ እያልሽ ማለት ነው። ከዛ ወጥተሽ ትቀሪያለሽ። እየሄድሽበት ያለው መንገድ ልክ አይደለም። ኮና እንዴት አስረጂው በግልጽ አማርኛ የውስጥሽ ፊሊንግ ካለ እኔ ከሱ ጋር መሆን እፈልጋለሁ፣ በሆን ደስ ይለኛል፣ እንዲህ ብንከባድሽ ወይንም ደግሞ ረጅም ጊዜ ያሳልፈናል። አንተ እንደምታስበው ሕፃን ልጅ አይደለም። ለላይፍ ለኔም ሆነ ለራሱም ላይፍ ጎበዝ ልጅ ነው። ምንም ጥያቄ የለውም። ቤተሰቡን አስተዳዳሪ ነው ብትይ እኮ በቂ ነው። ኧረ ያውቃል። ምን እንዴት እያወቀ እንዴት ይሆናል? ቤተሰብን ማስተዳደር ከሆነ አንቺ ማስተዳደር አይከብደኝማ። አንተ ማስተዳደር ይከብዳል ሳይሆን የሆነ አይተ ሰምተው የለሱ የማግባት ምናምን አላማ እንደሌላ አይነት ነገር ነው። በቃ ኦሬዲ አምኖ የተቀበለው እኮ አሁን 10 ዓመት ምናምን እኮ የሰው ልጅ እኮ ማለት ነው ካልሞት ሀሳብ ይቀየራል። አልሞትኩም እኮ የዛሬ 10 ዓመት ማግባት ፈልግ ነበር። አዎ በጊዜው ፈልግ ነበር የዛሬ 10 ዓመት። አሁን ደግሞ የዛሬ 10 ዓመት ምን ሊፈጠር እንደሚችል ምናምን ይሄኛውን ሰክሰስ ላይ እኮ ያን ኢንተርቪው ስሰጥ እኮ እዚህ ጋር አልነበርንም እኛ ተሽለናል። በአንድ በሁለት ዓመት ውስጥ ጥሩ ለውጦች መጥተዋል። ሶ 10 ዓመታት አያስፈልጉም። አንቺ እኮ እሳቸው እኮ ምንም አያውቁም። ባይዘው ወጣት ስለሆነሽ እሱ ምንም ዲስሪስፔክት ነው እንደሚስልሽ አንቺ ማስረዳት እሱ አሁን ምንም የሚያውቀው ነገር የለም ስለኛ ጉዳይ